ማን ገራል ይሆድን ህመም ለማን ያወሩታል የልብን ህመም ማጭዳ ይገባበት በእጅ አይታረም ማጭዳ ይገባበት በእጅ አይታረም ይሁን ብዬ የሰራት ነገር ይሁን ብዬ የሰራሁት ነገር በማቀው ከተማ ናረገኝ ባላገር በማቀው ከተማ ናረገኝ ባላገር ማለቴ ስተክስ በለኝና ግባ አሁን ንፋስ ላይ ተቀመጣለህ በኋላ ጎኔን ቆረጠኝ ሽንጤን ገላመጠኝ አባባሽ በለኝ ሃይ እንዴ ሃይ ዳግም እንዴት ነሽ ኢንጂነር ዶክተር ስንቀጣጠር ቤትን ማቀም ማለት ማስታወስ አልመሰለም ነበር አይደል አይገርምም አልመሰለኝም ነበር ቀጥ ብላ መጣች ኦኬ ንፋስ ላይ ነው ንፋስ ትውሰድ አባባ ጋቢ ደርብልኝ ና ወንድ ዶክተር ነሽ እብድ ዝም ብለሽ ሰው ግቢ መተሽ ትደባደባለሽ እንዴ ቀጥሎ ደግሞ ድብድቡ አባት ፊት ይሆናል በትክክል እብድ ሴት ነሽ ለአባቴ ምንድን ይነገርሽው ለጊዜው ምንም በፍጥነት ንብረቴ በእጄ ካልገባ ግን ከአባቴ ጋር ብዙ የምንወያየው ነገር ይኖራል ዳግም ስሜን አትጥሪ ሂጂ ንገሪኝ ማንንም አያምንሽም አባቴ ብዙ ነገር ነግሮኛል ያለ እናት እንዳሳደጉ ለቤቱ አንድ ልጅ እንደሆንክ አንተን ካጡ በቀላሉ ሟች እንደሆኑ እንኳን የነገርሽ ምን ይጠብስ እያየን ነው ለዝሞ ነው ያዋጣነው አባቴ የሚያውቁት ሳቴላይት መካኒክ መሆኑን ብቻ ነው እነኝና እንዴ ፈለግሽው መኪናም ትንትን አድርጌ እሰራልሻለሁ አንተማ ሳቴላይት ሞላጫ ሌባ ነው የተከበረ ዶክተርነት ሲልሽ ከዚህ ብትጨሻልሻል እዛው ፖሊስ ጣቢያ ይዤልሽ መጣ ለምን እዛ ሄዳለሁ እዚህ አባቴ አለ አይደል እንዴ አባቴ ለኔ ምን ማለት እንደሆነ አታውቂም እቃው ከኛ ከወጣ ቆይቷል ትላንትና ነው የሄደው እርምሽን አውጪ አንተ እንደምታስበው ነው የገንዘብ እጥረት የለብኝም ላፕቶፑን ላስመልስ አልመጣሁም እኮ እና አንድ ጊዜ ብቻ እንዳገኘው እርዳኝ በውስጥ ያለው እንዳታወጥቼ ከፈለክ ላፕቶፑ የራሴ ይሆናል ከፈለክ መያዣ ልሰጥ እችላለሁ እንዳታብዢ ሞክርልሻለሁ ካልተሳካ ግን ከአባቴ ራስ ትወርጃለሽ ሃይ ፍሬ እንዴት ነው ብቻዬን ነኝ ዛሬ ብቻህን ነው ሌላ ጉዳይ ነው የመጣሁት ምን አለ የትላንትና ዕቃ ሄደች እንዴ ዝግሩ ታዋል ሁሉም ተሰብሰበ ምን ፈለቀ የፋዘር የሆነ የስራ ዶክመንት ኮፒ አድርግልኝ ብሎ ነበር እና ላፕቶፕ ውስጥ ረሳሁት ነበር ነገ የመጣ ዕቃ እንኳን ሳይፈተሽ አይወጣም ከደፍ ካልወሰደው ውስጥ ቼክ ላድርግ ዶክተር ሾጥ ያደርግሻል መኪና ውስጥ ጠብቂኝ እኔ ያናግሬው እመጣለሁ አይደል ያልኩሽ እርግጠኛ ነህ አሁን ልጅቷ ፖሊስ አይደለችም ዳግምን ጠንቅቄ አውቃለሁ ፖሊስ እዚህ ድረስ አይመጣም እንደዛ ከሆነ ታዲያ ወይ አስገድዶት ነው ወይ በጥቅም ተታሎ ነው የመጣው ማለት ነው የደደብ ማድረግ የሌለበትን ነው ያደረገው እኔ ግን ምንም ደስ አላለኝም የሚፈልገውን ሰጥተን በሌላ ዕቃ ብናካክሰው ነው የሚሻለው ከድሮ ታልሱት ቶሎ ድረስበት የት ነው 4 ኪሎ አካባቢ ደርሻለሁ ብለኛል ደውለህ
ሰውየው ካስረከበውም ደውለን ተንበል የክፍለ ሀገር ሰው ስለሆነ ቶሎ ድረስለት። ሄሎ ዳግም ነኝ። ከከድር ጋር ደውለንልኝ ነበር። ዩኒቨርሲቲ በር ላይ ነው ያለነው። አረ የሆነ ፋይል ማውጣት ብቻ እኮ። አንድ ሰዓት አሁን ምንም ላደርግላችሁ። ስብሰባ ውስጥ ነው ያለው። አፍጥነን በእናትህ ጨርሰን ካለ እሺ፣ እዛው እንጠብቃለን። ባንማርበትም እስቲ እናፍጥጥበት። ባላ ገባው። አንተ ያቄልጤ እድሜ ስንት ነው? ምናሽ እድሜ ስንት ነው? አሽላሾሽ ይምር የጠየቁ 63 እኔ የአባቴን ነው የምኖረው። እባክሽ የራሴን መቁጠር አልጀመርኩም። በእድሜ መስለሽ ነው እንዴ? እናንተ ሌብነት ነው የምትሉት። በነገራችን ላይ ሌባ አይባልም። ሌባ ማለት አንበሳቶች ስለሚሰርቅ ብቻ ይሄ ስራ ያደለው አገር ሁሉ ይሰርቃል። ታውቂያለሽ? በነገራችን ላይ አርጀንቲና ሰርቀዋት እና ማራዶና አልሰማሽ? ከብራዚል አርጀንቲና የታወቀች የቮሊቦል ሀገር ነበረች። አሁን የኳስ ምናምን ያደርጋል። እሺ፣ እስከ ስንት ነው የተማርከው? በረካ ላይ ነው የተቀነበስኩት። ምን ማለት ነው በረካ? አቦልቶና በረካ ቡና ተተሰጠቅ እስከ 3 ማለት ነው። ያ ፈስከ ነው 16 ቦርቃቃ አመታት ነው ተወልኩት ያሰማኝ። እሺ፣ ከ1 እስከ 4 ደብል መትቻለሁ እና 9ኛ ክፍል ሃትሪክ ነው የሰራሁት። ታዋቂው ነበር ትምህርት ቤት ጠቅላላ አንዳንድ ውስጥ ስራዎች በእንጀደኩ ባንዲራ ሰቃይ አውራጅ የትምህርት ቤት መጽሐፍ ደርዳሪ ቾክ ደርዳሪ። ከዛ ደበረኝ ይሰልችሻል። አይ ብዬ ወጣሁ። እኔ ምን ሰበልትሽ አራበሽ የሆነ ነገር ብንበላስ ገና እኮ 1 ሰዓት ያክል ነው። እዚህ አለ። የት? እዚህ ይሄ እኮ የተማሪዎች ነው። እኛ እኮ ሰራተኞች ነን። ለምንድን ነው የምናጠባቸው? ወጣ ብለን በላ ብናደርግ አይሻልም? አራተኛ መስመር ላይ ያለች እስከዛ ዝም ብለሽ በየአይነት እንዳይቆይ አደረሽ። ረጅም ታጠሩ እስኪ ዶክተር፣ እኔና ባክቴሪያ ተከባብረን ክትብስ ኔትብስ ተባብረን ለምን ተፈረቃ ነው የሚባለው? ዋው ልብላበት አንድ ስልክሽን አጥፍልኝ። አልፈራም። ወልሽ ልጅ ሆኖ ከትናንትና ጀምሮ አልብላሽ ማለት ነው። ከተብነ ተመጭኛለሽ በቃ አምላክ ድረስልኝ እያለሽ እንደገና ፈንጅ ቦም ብዙ ነው ያስታርቃቸው እንጂ ከወዲህ ጋር በምን ተጣላችሁ? ነውር አይደለም ይሄ ቢያንቺ ነው። እሺ እንደራበኝ በምን አወቀ? ከራዩ ጋር ጥብቅ ዝምድና ነው ያለው። እኛ ቤት ተጠቅቶ ኖሯል። አግብቶ ወጥቶ ነው። ዶክተር አይደለም የታመመው አላውቅም። የራበው ሰው ግን በደንብ አውቃለሁ።
አልሽኩም። አንተን ለማግኘት ስቸኩል ምሳ ሳልበላ ነው የወጣሁት። አበላለን ሳይሆን እንደራበኝ አወኩት። ጓደኞችም እንደዚህ ነው እንብላ ያሉኝም ዳት ምሳ እኮ አስጣለ አንድ ዳገ ልጅ አግብተሻል? ልጆች አሉሽ? ስንት? ማን ይነገራል የሆድን ህመም ለማን ያወሩታል የልብን ህመም ማጭዳ ይገባበት በእጅ አይታረም ማጭዳ ይገባበት በእጅ አይታረም ይሁን ይሁን ብዬ የሰራሁት ነገር ይሁን ይሁን ብዬ የሰራሁት ነገር በማቀው ከተማ ናረገኝ ባላገር በማቀው ከተማ ናረገኝ ባላገር ማን